የንጉሡ የሾህ አክሊል። አምስቱ ቅንዋተ መስቀል። ቀራንዮ ላይ የተፈጸመውን ድርጊት በዐይን ለሚያይ ሰው የጭካኔና የሞት አውድማ ይመስላል። ነገር ግን በምስጢር ለሚመለከተው ሰው የፍቅር ከፍተኛ ማማ ነው። ጌታችን በመስቀል ላይ የደረሰበት መከራ ለእኛ ያለውን ፍቅር የገለጠባቸው መንገዶች የሚከተሉትን ምስጢራት ይዘዋል። የፈቃደኝነት ምስጢር፣ ፍቅር ያለማስገደድ። መከራው ፍቅር የሚሆነው ጌታችን ያለምንም ማስገደድ በገዛ ፍቃዱ ስለታዘዘ ነው። መለኮታዊ ኃይሉን ተጠቅሞ መከራውን ማስቀረት ሲችል እንደ በግ ተነድቶ ለመታረድ የፈቀደው ስለ እኛ ባለው ፍቅር ታስሮ ነው። ችንካሮቹ ሥጋውን ከመስቀሉ ጋር አላያያዙትም። ይልቁንም ለእኛ ያለው ፍቅር ከመስቀሉ ጋር አዋሃደው። ፍቅር አስገድዶኝ እንዲሉ አባቶች መከራው የፍቅሩ ማረጋገጫ ሆነ። ሁለተኛው የለውጥ ምስጢር ነው። በመቁሰሉ መፈወሳችን። በእያንዳንዱ ችንካር ምትና በጅራፉ ግርፋት ውስጥ አንድ ምስጢራዊ ልውውጥ ተካሂዷል። እርሱ የተቸነከረው እኛ ከኃጢአት እስራት እንድንፈታ ነው። እርሱ የቆሰለው የእኛን የነፍስ ቁስል ለመፈወስ ነው። እያንዳንዱ የመከራ ዐይነት የእኛን የውድቀት ታሪክ የሚቀይር ነበር። በመስቀል ላይ የፈሰሰው ደም የፍቅሩ ቀለም ሲሆን የተጻፈበት ደብዳቤ ደግሞ የሰው ልጅ ሆይ እወድሃለሁ የሚል ነው። ሦስተኛው የትሕትና ምስጢር፣ የፈጣሪ ለፍጡሩ መገዛት። ዓለምን በእጁ የያዘ ፈጣሪ ፍጡራን በሠሩት መስቀል ላይ መቸንከሩ ታላቅ ምስጢር ነው። ይህ መከራ አምላክ ምን ያህል ዝቅ ብሎ የሰውን ልጅ እንደሚፈልግ ያሳያል። አምላክነቱን ሳይተው የሰውን መከራ ገንዘብ አድርጎ በመቀበሉ መከራው ሁሉ ወደ ክብር ተለወጠ። ቅንዋቱ ሥጋውን ቀደዱት። ያ የተቀደደው ሥጋው ግን ለእኛ ወደ ገነት መግቢያ በር ሆነ። አራተኛ የድል ምስጢር፣ በሞት ላይ የታወጀ ሕይወት። በሰውኛ እይታ መስቀል ሽንፈት ነው። በመለኮታዊ ምስጢር ግን መስቀል የድል ዙፋን ነው። ጌታችን በመከራው ውስጥ ሆኖ ሰይጣንን ድል አደረገው። ችንካሮቹ የዲያብሎስን ግዛት ሰባበሩ። በመከራው ውስጥ ያለው ፍቅር ሞትን ድል የማድረግ ኃይል አለው። ስለዚህ የመስቀሉ ሥቃይ ለክርስቲያኖች የመዳን ምልክትና የፍቅር አርማ ሆነ። ዓለምን ለማዳን የተቆጠረው ሰዓት ደረሰ። ቀራንዮ ላይ ሰማይና ምድር የሚገናኙበት መስቀል ተዘርግቷል። ፀሐይ በቀትር ግርማዋ በምትቃጠልበት፣ አየሩ በጭንቀትና በዝምታ በተሞላበት በዚያች ሰዓት አይሁድ የዓለምን መድኃኒት በመስቀል ላይ ዘረጉት። የመጀመሪያው ሚስማር ሳዶር ቀረበ። ይህ ሚስማር የብረት ቁራጭ ብቻ አልነበረም፣ የሰው ልጅ የሺህ ዘመናት በደልና የክፋት ሁሉ ምልክት እንጂ። ጭካኔ የተሞላባቸው መዶሻዎች በኃይል ሲያርፉበት ያ ሰማይና ምድርን በቃሉ የፈጠረ፣ ባሕርን የገሠጸ፣ ድውያንን የፈወሰ፣ ለሙታን ሕይወትን የሰጠ ቅዱስ እጅ በመስቀሉ እንጨት ላይ ተቸነከረ። ሳዶር በጌታችን ቀኝ እጅ በቃንኤል ላይ ሲያርፍ ደሙ በደረቁ እንጨት ላይ ፈሰሰ። ያ የፈሰሰው ደም ግን የመሸነፉ ሳይሆን የድል ቀለም ነበር። ሳዶር በተመታ ቁጥር አዳም ዕፀ በለስን ለመቅመስ የዘረጋት ያቺ እጅ ያመጣችው በደል ትደመሰስ ነበር። ጌታችን በቀኝ እጁ መቸንከር የሰው ልጅ ከግራ የኩነኔ ጎን ነጥቆ ወደ ቀኝ የጽድቅ ክብር አሻገረው። በሳዶር መከራ ውስጥ ታላቅ ምስጢር ተፈጸመ። አዳም ጥፋት ሰርቶ ሲባረር በኪሩቤል ሰይፍ ተዘግቶ የነበረው የገነት በር ጌታችን በቀኝ እጁ በከፈለው መሥዋዕትነት በድጋሚ በሰፊው ተከፈተ። ሳዶር የመከራ ሚስማር ሆኖ ቀረበ። ነገር ግን ለሰው ልጅ የዘላለም ሕይወትን በር የከፈተ የምሕረት ቁልፍ ሆነ። ያ እጅ በመቸንከሩ እኛ ከዲያብሎስ እስራት ተፈታን። የቀኝ እጁ መከራ እንደቀጠለ ቀጥሎም አላዶር መጣ። ይህ ሚስማር የጌታን የግራ እጅ ከመስቀሉ ሻካራ እንጨት ጋር አጣበቀው። መዶሻው በጭካኔ በወረደ ቁጥር አላዶር የጌታን ቅዱስ ሥጋ እየሰነጠቀ ወደ ውስጥ ዘለቀ። በዚህ ሥቃይ ውስጥ ግን ታላቅ ድል ይከናወን ነበር። አላዶር ሲመታ የግራው ሥራ ተብሎ የሚጠራው ኃጢአት፣ እርግማንና ሞት ድል ተመታ። ጌታችን በግራው በኩል የሚመጡትን የሰው ልጅን ለዘመናት ሲያሳድዱ የነበሩትን የዲያብሎስን ክፉ የፍላጻ ውርወራዎች ሁሉ
በዚህ ሚስማር መከራ ገታቸው። ያ በግራ በኩል ቆሞ የነበረው የሞት ግርማ በአላዶር ችንካር ኃይሉን አጣ። በዚያ በመከራው ትዕግሥት ጌታችን ለሰው ልጅ አዲስ መንገድ ቀለሰ። የሰው ልጅ ከግራው የኩነኔ መዝገብ ተለይቶ ወደ ቀኙ መንግሥተ ሰማያት የሚሻገርበትን ሰማያዊ ድልድይ በአላዶር መከራ ላይ መሠረተ። አላዶር ሥጋውን ከመስቀል ጋር ቢያጣብቀውም ነፍሳችንን ግን ከግራ የጨለማ ግዛት ነጥቆ ከብርሃን ጋር አዋሃዳት። የግራ እጁ መታሰር የእኛን የእስራት ሰንሰለት መበጠሻ ሆነ። በቀራንዮ አደባባይ ላይ የሚፈሰው ደም የእንጨቱን ግንድ እያረሰረሰ የመከራው ሰዓት ገፋ። እጆቹ ተቸንክረው ካበቁ በኋላ ጨካኞቹ ጭፍሮች ወደ እግሮቹ ተመለከቱ። እግሮቹንም በአንድ አቆራኝተው ሊቸነክሩ ሲሉ ዳናት የተባለው ችንካር ተመዘዘ። ዳናት በቀኝ እግሩ ላይ ሲያርፍ ጌታችን ለሰው ልጅ መዳን ሲል ከሰማየ ሰማያት ወርዶ በምድር ላይ በመመላለስ ያደረገውን ረጅም የትሕትና ጉዞ አሳተመ። ያ ለዘመናት የጠፉትን ሲፈልግ የታመሙትን ለመፈወስ ሲፈጥንና ተራራውና ሸለቆውን ስለ ፍቅር ሲቧጠጥ የነበረው ቅዱስ እግር አሁን በዳናት ችንካር ቆመ። እኛ ወደ ጥፋት፣ ወደ ክፋት፣ ወደ ዓመፅ የምንሮጥባቸው እግሮቻችን ይፈወሱ ዘንድ የእርሱ ንጹሕ እግሮች በዳናት ችንካር ተቀደዱ። በዚያ በሚስማር ምት ውስጥ የሰው ልጅ የጥፋት ሩጫ ተገታ። ዳናት በመስቀሉ ላይ ሲታተም እኛ ወደ ጽድቅና ወደ ቅድስና የምንጓዝበት አዲስና ሕያው ጎዳና ተቀደሰልን። ዳናት የጌታን እግር ቢይዝም ለእኛ ግን ወደ መንግሥተ ሰማያት የምንረግጥበትን ጽኑ መሠረት አዘጋጀልን። የዳናት መከራ እንደታተመ ቀጥሎም አዴራ መጣ። ይህ ሚስማር የጌታን የግራ እግር ከቀኙ ጋር አቆራኝቶ በመስቀሉ ግርጌ ላይ አጸናው። አዴራ በሥጋው ላይ ሲያርፍ ምድር በፈጣሪዋ ሕመም ተናወጠች። ጌታችን ግን በታላቅ ትዕግሥት መከራውን ተቀበለ። ይህ ሚስማር የሰው ልጅ በክፉ መንገድ ተጉዞ ከፈጣሪው ርቆና በትዕቢት ጎዳና ነግዶ ያመጣውን የሺህ ዘመናት እርግማን ለመደምሰስ የታዘዘ ነው። ጌታችን በአዴራ ቆስሎና ተቸንክሮ በመስቀሉ ላይ በጽናት ሲቆም እኛ በፈተና ማዕበል ሳንናወጥ በጽድቅ መንገድ ላይ መቆም እንድንችል ኃይል ሆነን። የሰው ልጅ በኀጢአት ምክንያት አዝግሞ ወደ ጨለማ አሽቆልቁሎ የነበረውን እርምጃ ጌታ በዚህ በአዴራ መከራ ወደ ሰማያዊው ቤት አቀናው። አዴራ የጌታን እግር በመስቀል ላይ ቢያስረውም የእኛ ነፍስ ግን ወደ ላይኛው ኢየሩሳሌም የምትገሰግስበትን ክንፍ ሰጣት። በእርሱ መቆም የእኛ መነሳት ሆነ፣ በእርሱ ጽናትም የእኛ ድል ተበሰረ። የቀኝና የግራ እጁ የቀኝና የግራ እግሩ ተቸንክረው ካበቁ በኋላ የመከራው ሁሉ ማሳረጊያ የሆነው ሮዳስ መጣ። ይህ ሚስማር እንደ ሌሎች እጅና እግር ብቻ ሳይሆን ወደ ሕይወት ማዕከል ወደ ጌታ ልብ ደረት ተቃረበ። ሮዳስ የጌታን ቅዱስ ደረት በነካው ጊዜ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ የታላቅ ፍቅር ምንጭ ተከፈተ። ይህ ሚስማር የሰው ልጅን ክፉ የልብ ሐሳብ፣ ምቀኝነትንና በትዕቢት የተሞላ ልብ የሚያጠብ ፍቅር የፈሰሰበት ነው። ሮዳስ በዚያ በቆሰለ ልብ ላይ ሲያርፍ ከጌታ ጎን ደምና ውሃ በአንድነት ፈሰሰ። መላው ዓለምም በዚያ መለኮታዊ ፈሳሽ ከበደሉ ታጠበች። ሮዳስ በመሠረቱ የመከራ ሳይሆን የፍቅር ሚስማር ነው። የሰውን ልጅ ልብ ከጥላቻና ከቂም ጨለማ አውጥቶ በእግዚአብሔር ፍቅር ውስጥ ለዘላለም ታስሮ እንዲኖር ያደረገ ምስጢር ነው። ጌታችን በሮዳስ መቁሰል የእኛን የደነዘዘ ልብ አቅልጦ አዲስና የሥጋ ልብ ሰጠን። ሮዳስ ሲመታ ሞት ተሸነፈ። ሕይወትም ከቆሰለው የጌታ ልብ ውስጥ ለዓለም ሁሉ በብዛት ፈሰሰች። የመከራው ማኅተም በሮዳስ ተፈጸመ። የሰው ልጅም በፍቅሩ ተመረቀ። እነዚህ አምስቱ ቅንዋት ሳዶር፣ አላዶር፣ ዳናት፣ አዴራና ሮዳስ ለአይሁድ የሞት መሣሪያዎች ነበሩ። ለእኛ ግን የሕይወት መክፈቻዎች ናቸው። እያንዳንዱ ምት የሰይጣንን መንግሥት ሲያፈርስ፣ እያንዳንዱ ችንካር ደግሞ እኛን ከፈጣሪያችን ጋር መልሶ አጣበቀን። ይቆየን። ወስብሐት ለእግዚአብሔር
ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።